ሰላም ውዲያን ቴክስት ቤተሰቦች እንደምን አላችሁልኝ በዛሬ ቪዲዮ ደግሞ እንዴት ብለን ባነር እንሰራለን የሚለው ዛሬ እናያለን ስለዚህ ቀጥታ ፎቶሾፓችንን ከፍተና ክሬት ኒው በማለት ኒው ዶክመንት ስንነካ ይሄኛው ይከፈትልናል ስለዚህ እኛ ዛሬ መስራት የፈለግነው 2 ሜትር 1 ሜትር በሁለት ነው 2 ሜትር በአንድ ማለት ነው ጎኑ 2 ሜትር ቁመቱ ደግሞ 1 ሜትር ስለዚህ ቀጥታ እቺ ሚሊሜትር የምትለውን ኢንች እናረጋትና ኢንች እናረጋትና ዊድዙን 2 ሜትር ስለሆነ 20 እንለዋለን ሃይቱን ደግሞ 1 ሜትር ስለሆነ የፈለግነው 10 እንለዋለን 100 ወይ 200 መስጠት እንችላለን ግን 20 ሜጋባይት ስለሚይዝልን ቀጥታ በዚህኛው መልኩ እንሰጣለን ማለት ነው ስለዚህ ክሬት እንለዋለን ክሬት እንለው ይሄው 2 በአንድ ፔጅ ተከፈተልኝ ማለት ነው ስለዚህ በመቀጠል ኮንትሮል ማይነስ ነካና ፕላስን እየነካችሁ ዙም ማድረግ ትችላላችሁ ማለት ነው ቀጣይ በሬክታንጉላር እዚህ ጋር መጣና ሼድ አደርጋለሁ ከዛ ግዴታ እዚህ ጋር ኒው ላይን መፍጠር አለባችሁ ኒው ላይን ላይ ስለሆነ በፔንት በኬት ስዋሽ ላይ እንገባና ፎር ባክግራውንድ ከለሩን ቀይ እናደርጋለን ስለዚህ እቺ ላይ ሰሌክት አድርጌ ቀይ ከዛ ኦኬ እንበልና ፔንት በኬት ሌየር ዋን ላይ እደፋለሁ ማለት ነው ከዛ ኮንትሮል ዲ ስለካ አንሰሌክት አረጋልኝ ማለት ነው ስለዚህ ጂን ሙቭ ማድረግ ይችላል ማለት ነው ከዛ በመቀጠል ደግሞ ድጋሚ ሬክታንጉላር ማርኪውን በመንካት ኒው ሌየርን ሁሌ ክሬት በማድረግ ከዛ ፔንት በኬት ከለር ስዋች ፎርግራውንድ ባክ ከለሩን ኦኬ ከዛ እዚህ ላይ ልምጣና ሌየር 2 ላይ ይሄን ስለዚህ አንሰሌክት ኮንትሮል ዲ ጫንና ሌየር 2 ወደ ሌየር 1 አወርደዋለሁ ስለዚህ በመቀጠል ቴክስት እዚህ ላይ እንጽፋለን ማለት ነው ስለዚህ ቴክስታችን ከላይ እንጽፋለን ኮንትሮልን በመያዝ ዙም ማድረግ ትችላላችሁ ኮንትሮልን ተጭናችሁ ከዚህ የፈለጋችሁትን ቴክስት እዚህ ጋር መጻፍ ትችላላችሁ ማለት ነው ስለዚህ እኛ ዛሬ የምንሰራው ማሚ ቁርስ ቤት ብለን እዚህ ጋር እንጻፍ ስለዚህ እዚህ ጋር ታች ታስክ ባር ላይ መጥቼ ኢን ወደ ፎለውትና ፎነቲክ ላይ ደግሞ ፎንቱን ወደ ፓወር ቤዝ ዩኒኮድ አደርጋለሁ ስለዚህ በመቀጠል ማሚ ቁርስ ቤት ከዛ እቺን ሼድ አርጋችሁ ኮንትሮል ኮፒን በመጫን ወደ ፓወርፖይንታችን ላይ እንሂድና ኮንትሮል ቪ እንጫናለን ግን ሃይድ አድርጎብናል ለምንድነው ሌየር 3 በሌየር 1 ስለተሸፈነ ነው ስለዚህ ሌየር 3 ድራግ አርጋችሁ ወደ ሌየር 1 ታመጣላችሁ
ያው አሁን መጣለን ማለት ነው። ስለዚህ እላዩ ላይ ደብል ክሊክ ታረጉትና ሼድ ያደርግልናል። እዚች ላይ ከለሩን ወደ ሙሉ ነጭ እንለውጣለን። ኦኬ ከዛ ራይት ምልክቷን እናካለን ማለት ነው። ከዛ እዚህ ጋር ደግሞ ድጋሚ ራይት ክሊክ አርጋችሁ ብላይንዲንግ ኦፕሽን ላይ በመግባት ትንሽ ስትሮክ እንስተው። ስትሮክ ለመስጠት እዚች ላይ ስትሮክ የምትለው አናካና ልክ ስትሮክን ስትነኩት ይሄኛው ይመጣል። ከዚህ ላይ ከለር የፈለጋችሁትን እናንተ የተመቻችሁን መስጠት ትችላላችሁ። ከዛ ኦኬ ብላችሁ እዚች ሳይዟን ትንሽ ጨምሩለት። ግን እኛ ብላክ እናርገው ለማየትም እንዲመች ብላክ እናርገውና ኦኬ እንበል። ከዛችን በሙቭ ቱልስ ትንሽ ወደ ላይ በመቀጠል ፋይል ላይ ኦፕን ብላችሁ ዲስክቶፕ ላይ ያዘጋጁት ኢሜጅ አለ። እነዚህን ኢሜጅ አስገባለሁ። ሁሌ ኢሜጅ ስናስገባ ኢሜጅ ሳይዙን ሁሌ ሪዞሉሽኑን 300 ማድረግ አለብን። 300 ከዛ ኦኬ እንላለን። ከዛ ኮንትሮል ማይነስን በመንካት አንዙም እናረግና በኩዊክ ሴሌክሽን በመምረጥ ለብቻ ሸክሏን ብቻ ኩዊክ ሴሌክት ያደርግልናል ማለት ነው። ያው በዚህ መልኩ ለብቻ ኩዊክ ሴሌክት አድርጎልናል። ስለዚህ በሙቭ ቱልስ ድራግ እናረግና ጎትተን ወደ ዩናይትድ ዋን ላይ እዚች ላይ መጥቼ ለቋለሁ። ከዛ ኮንትሮል ቲን ተጫኑና እቺኛውን ሳይዟን መጨመር ወይ መቀነስ ትችላላችሁ ማለት ነው። በመቀጠል ደግሞ ፋይል ላይ ኦፕን በማለት ይሄንንም እንደመጀመሪያችን ኢሜጅ ላይ ከዛ ኢሜጅ ሳይዝ 300 ከዛ ኦኬ ከዛ በኮንትሮል ማይነስ ከዛ በኩዊክ ሴሌክሽን ለብቻ ትንሽ ይቀራል። እዚች ጋርም እንደዛ። ከዛ በሙቭ ቱልስ ድራግ አድርገን ከዛ ኮንትሮል ቲን ተጫኑና እቺኛዋን ሳይዟን ቀንሳታለን ማለት ነው። በመቀጠል ደግሞ ፋይል ኦፕን ብለን
ችኛውን ኢሜጅ ሳይዝ ላይ 300 ኦኬ። ከዛ ኮንትሮል ማይነስ በመጫን በኩዊክ ሴሌክሽን ማይነስ በመጫን በዚህኛው መንገድ ከዛ ሙቭ ቱልስ እቺ ለብቻ ድራግ ማድረግ እንችላለን ማለት ነው። ስለዚህ በዩናይትድ ዋን እዚህ ላይ ሪፕሌስ ላድርግና ኮንትሮል ቲን በመጫን ከዛ ፕላሷን ራይት ምልክቷን ለካታለን። በመቀጠል እነዚህን ላጥፋቸው ምንም ስለማይሰሩልኝ መጀመሪያ ስለወሰድኳቸው። እነዚህን ኢሜጅ ደግሞ እንዴት ነው የምናገኘው የሚለውን ደግሞ ልክ የመጨረሻ ቪዲዮ ላይ ሰርተን ስንጨርስ እናያለን ማለት ነው። ፋይል ኦፕን ኢሜጅ ሳይዝ እቺ ሪዞሉሽኑን ሁሌ 300 መርሳት የለብንም። 300 ማድረግ አለብን። ከዛ ኮንትሮል ማይነስ ነካና ሳህኑን በኩዊክ ሴሌክሽን ስለዚህ ማይነስ መቀነስ ስንፈልግ ማይነስን ተጭነን መቀነስ እንችላለን። ለማድረግ ደግሞ ፕላስን ተጭነን ትንሽ የሚቀራል ልጅ ከዛ እቺን በሙቭ ቱልስ ድራግ አድርገን እንወስዳለን ማለት ነው። በሙቭ ቱልስ ድራግ አድርገን ወደ ቲችኛው ፔጅ እዚች ላይ መልሰን እንወስዳለን ማለት ነው። ከዛ ኮንትሮል ቲን በመጫን ሳይዙን ትንሽ ጨመር ማድረግ እንችላለን ማለት ነው።
ፋይል ኦፕን ከዛችኛው ደግሞ ኢሜጅ ከዛው ደግሞ ምን ይቀርኛል ማለት ነው አንድ ኢሜጅ ይቀርኛል እቺ ልውሰድ ከዛችኛው በኩዊክ ማስክ እቺ ብቻ ወንበሯን ትተን ዳቧና እንትኗን ብቻ እንወስዳለን በሙቭ ቱልስ ኮንትሮል ቲ ያኔ ደበዝ ይመስላል እናጥፋትና ፋይል ኦፕን እቺን እንሰጥ ትንሽ ስለማይታይ በደንብ ሌቭል ላይ ገብታችሁ ትንሽ በደንብ እንዲታይ ትችላላችሁ ከዛ አንድ ላይ ሴሌክት አድርገን ኮንትሮል ኢ እንነካና ኢሜጁን ወደ ኢሜጅ ሳይዝ ላይ 300 መስጠት አለብን ምክንያቱም ሪዞሉሽናችን ስለሚወርድብን ማለት ነው ከዛ ማይነስን በመንካት በኩዊክ ሴሌክሽን ለብቻ ቀስ ብለን ሴሌክት አሁን ድራግ እናደርግና አሰለን ትንሽ ሳይዙን መቀነስ እንችላለን በመቀጠል ፋይል ኦፕን እቺኛውን ደግሞ እንውሰድ ኢሜጅ ሳይዝ 300 ከዛ ኦኬ ከዛ በኩዊክ ሴሌክሽን ኩዊክ ሴሌክሽን ከፈለጋችሁ ባክግራውንድ ኮንትሮል ዜድ ሲግናል ድጋሚ ተመለስልኝ ነው ስለዚህ እቺ ፕላሷን በመንካት ቀስ ብለን እቺን ሼድ እናደርጋለን ማለት ነው ከዛችን በማይነስ እቺን መቀነስ እንችላለን ማለት ነው እቺን ትንሽ አሁን ሙሉ ለሙሉ ገባልን ማለት ነው ስለዚህ በሙቭ ቱልስ እንወስዳለን ማለት ነው
ትንሽ ስለዚህ ጂም በሙቭ ቱልስ ማንቀሳቀስ እንችላለን ማለት ነው። ትንሽ ይቀራል። ትንሽ ጂም ምትቀረውን ይችላል። አሁን ሙሉን ገባልኝ። ስለዚህ በሙቭ ቱልስ ያቺን ኮንትሮል ቲ ነካና ሳይዝ ትንሽ ቀነስ አድርገን ሮቴት እናደርግና ከዛ ኦኬ አሁን በመቀጠል እዚህ ጋር የምንሰራቸውን ስራዎች እንጽፋለን ማለት ነው። ስለዚህ እቺን በመክፈት አንድ ከዛ ኢንተር ተጋይ እችጋ ኢንተርን በል ማለት ኮፒ ከዛ እችጋ ፔስት ምን ቀረነው? ከዛቺ ለምንድነው እንደዚህ ያደረገብኝ? ካፕስ ሎክ ስለነካው ነው። ካፕስ ሎክ ስለነካው እንደዚህ ያደርግብኛል። ስለዚህ ቀጥታችን ታይፕ ፎንት ላይ በመግባት ፓወር ቢጂ ኮድ የምትለውን ነካና ድጋሚ ካፕስ ሎክን በማጥፋት ከዛ ጨረስኩ። ይሄንን ቀጥታ ሙሉ ኮፒ ለና ልክ እዚህ ላይ መጥቼ ቲም ቴክስት እዚህ ጋር አደርጋለሁ። ከዛ ኮንትሮል ቲ በመጫን እቺኛውን አጠፋትና ኮንትሮል ቪ ነካለሁ። አሁን በአጠቃላይ ያስገባልኛል ማለት ነው። ከዛ ቀስ ብለን ኮንትሮል ቪ እንደነካን ኮንትሮልን ተጭነን ሳይዙን እዚሁ ላይ መጨመር እንችላለን ማለት ነው። ከዛ
አሁን እዚህ ላይ ሼድ አረግና እዚህ ላይ እንገባና ስዋች ላይ ከለር ባኬት ብላክ ነው እንደዚህ ሲሆን ስለማይታይ በጥቁር እናድርገው። ኦኬ ከዛ ራይቷን እዚህ ጋር እንመጣና ራይት ምልክቷን እንነካለን። በመቀጠል በፖሊጎን ላሶ ቱልስን በመጠቀም ከታች እዚች ጋር ምልክት ታረጉና እዚች ጋር ቀስ ብለን ደብል ክሊክ ስታረጉ እዚህ ጋር ምልክት ያደርግልኛል። ከዛ ኒው ሌየርን ክሬት እናደርግና ፔንት በኬትን ቀጥታ እዚህ ጋር መተን ስዋቹን ራሱ እንዲደፋልን ከፈለግን እዚች ጋር ሃይድሮ ምልክቷ አለች እቺኛዋን ኦፕሽን እናመጣና ቀይዋን እንጫናለን። ስለዚህ መጀመሪያውን የመረጥነውን ከለር ያመጣልናል ማለት ነው። ከዛ ኦኬ እንልና እዚች ጋር ከዛ አንሰሌክትድ ኮንትሮል ዲ እናካለን። ስለዚህ ትንሽ ወደ ታች ወረድ እናረገውና ምግቦቹን ደግሞ ሳይዝ አንድ ላይ ምግቦች ለብቻ ምግቦቹን ብቻ ሰሌክት እናረጋለን። ኮንትሮልን ተጭናችሁ ከዛ ኮንትሮል ቲ ስጫን አንድ ላይ ሰበሰበልኝ ማለት ነው። ስለዚህ ቀስ ብዬ ሳይዛቸውን መቀነስ እችላለሁ ማለት ነው። ከዛ እዚች ላይ እንመጣና አድራሻ አራት ኪሎ ሚኒሊክ ትምህርት ቤት ፊት ለፊት ከዚህችን ኮፒ እንልና ድጋሚ ቴክስትን በመምረጥ እቺ ላይ ቴክስት ኮንትሮልን ተጭነን ቀስ ብለን እንደ መጀመሪያችን እናሰፋታለን። ከዛ ላይ ክሊክ እናደርግና ሙሉ ባክስፔስ አጥፍተን ኮፒ ያደረግነውን እኛ ፔስት እናላለን። የሸፈነብኝ ምንድነው ሌየር 10 ያለው እታች ስለሆነ ነው። ቀጥታ ድራግ እናደርግና ወደ ላይ እንወስደዋለን። የመጀመሪያው ሌየር ላይ ስንወስደው ይታያል ማለት ነው። ስለዚህ እቺን ደብል ክሊክ አደረግና ደብል ክሊክ አድርገን
ኮንትሮልን በመጫን ሳይዙን መቀነስ እንችላለን ማለት ነው። ከዛ በሙቭ ቱልስ ድጋሚ ኮንትሮል ቲ ነካና እዚጋ ኢንተር ብለን ከታች ማውረድ እንችላለን። ከዛች ስፔስ እንነካና ከዛ በፖሊጎን የሰራነውን ክሊክ በማድረግ ትንሽ ኮንትሮል ቲን ተጭነን ትንሽ ሰፋ እናድርግ። ስለዚህ ከላይ ከሰራነው ጋር እንዲመሳሰልልን አድራሻ የምትለውን ቴክስት ደብል ክሊክ በማድረግ ደብል ክሊክ እናደርግና ከለሩን ነጭ እናድርገው በዚህኛው ምልክት እንዲሆን ኦኬ ነው። ራይቷን ምልክት ይኸው ወደ ነጭ አድርግልን ማለት ነው። ግን ትንሽ ስትሮክ እንስጠው። ስለዚህ ቀጥታም ስትሮክ ለመስጠት ራይት ክሊክ ብላይንዲንግ ኦፕሽን ላይ ገብተን ስትሮክ የምትለውን ትንሽዬ ሳይዙን ትንሽ ቀነስ እናድርገው። ስለዚህ ኦኬ እንለዋለን። በመቀጠል አንድ በሬክታንጉላር ማርኪው እዚች ጋር አንድ ዝም ብዬ ልስራ አንድ ቦክስ ልስራና እቺን ኒው ላይን ክሬት በማድረግ በፔንት በኬት ብላክ እንመርጥና እዚች ጋር መጥቼ ፔንት በኬት እደፋበታለሁ። ከዛ ኮንትሮል ዲ አንሰሌክት አደረገም ማለት ነው። ስለዚህ እሷን ያደረግናትን ሙቭ ቱልስ እንነካና ኮንትሮል አልትን በመጫን ሪፕሌስ እንዲያደርግልን ቀስ ብለን ወደ ሁለተኛው ወደ ሶስተኛው ሪፕሌስ አሁንም ኮንትሮል አልትን ግዴታ ካልተጫናችሁ እቺን ኦፕሽን አትመጣም። ከዛ እዚህ ጋር እንመጣና ኢሜጅ ላይ መተን ሞዱን ወደ CMYK ከለር እናደርጋለን። ምክንያቱም ለህትመት ስለሆነ እኛ የፈለግነው ወደ CMYK መለወጥ አለበት። እቺኛዋ ኢሜጅ ላይ መተን አድጀስትመንት ሞድ ላይ መተን CMYK ከለር ሁሌም ሆነ ነው። ከዛ ሴቭ ስናደርግ ፋይል ላይ ገባና ሴቭ አስ ሚሊዮን ተጭኜ ሴቭ ኦን ዩር ኮምፒውተር የሚለው
ከዛ በምንድነው ሴቭ ማድረግ የፈለከው በፎቶሾፕ ነው በኢሜጅ ነው የሚለኝ ግን እኔ በኢሜጅ ከፈለኩኝ JPG የምትለዋን መርጥና ዴስክቶፕ ላይ በዚህ ኒው ፎልደር ላይ ማሚ ብዬ ሴቭ ላድርገው ሴቭ ከዛ ኦኬ ነው ስለዚህ ቀጥታችን ሚኒማይዝ አድርገን ኒው ፎልደር ላይ በመግባት ይሄው ቀጥታ ማሚ ቁጥር ቤት የምትለው እቺን ሁለት ባንድ ባክግራውንዳችን ቀጥታችን ማኔታችን ምልክት እንመርጥና ፔንት በኬት ቢጫ ስለባበት በቃ ስለዚህ እንደዚህ ቢሆን ያምራል ማለት ነው ከዛ ይሰራም ከዚህ ሰራነውን ደግሞ መርጅ ለማድረግ ላለማንቀሳቀስ እንዳይንቀሳቀስ ከፈለግን ቀጥታ ኮንትሮል እንጫንና ከዛውን መርጅ ለማድረግ ኮንትሮል ኢን ልንጫን አሁን መርጅ ያረጋልን ማለት ነው ስለዚህ ሙቭ ማድረግ ቢፈልግ ሁሉን አንድ ላይ ሙቭ የሚያደርግልን ምክንያቱም መርጅ ስላረግነው ማለት ነው በመቀጠል ለእናንተ ተማሩበታላችሁ ያስተምራችኋል የሚለውን የተለያዩ ቪዲዮዎች በሂደት እንሰራለን ማለት ነው ዛሬ ግን ሁለት ባንድ አሪፍ ለማሚ ቁርስ ቤት ይሄን ምስለ አሪፍ ባነር ሰርተናል ማለት ነው ስለዚህ ስለተከታተላችሁኝ አመሰግናለሁ ላይክ ሰብስክራይብ በማድረግ ሼር በማድረግ የዚህ ቱቶሪያል እንድትከታተሉ ጋብዛለሁ